ወይም በቀልዳቸው በንግግራቸው እንዳልተሰለ ለማሳየት ዝም ማለታችን አስተዋይነት የሚገልጽ ለምሳሌ መጥፎ ቀን ቀልደው የሆነ ነገር ስራ ያን ጊዜ ዝም ማለታችን ማለት ነው። አስተዋይነት የሚገልጽ መጥፎ ቀልድ እኮ ዝም ባለ ጊዜ አስተዋይ ከበደኝ አላራመደኝ አስተዋይ ሰው የሌሎችን ሚስጥር አያወጣም። እውነተኛና ታማኝ በመሆን ሚስጥር መዋዝ ባልንጀሮቹን ዝም ማለት ሰው ዕድሜው እኮ አጭር ነው ጥቂት ነው። እንዴት ነው ሳላውቅህ ዘመን ያለቅው ዝናዬን አለ ስቃ ተጫውተብው እንዴት ብዬ ልርገፍ ደጅህን በድፍረት የእመቤታችን ዝምታዋ ምንድን ነበረ? የዓለም ድነት ይደረግ ነበር። በእውነቱ ፍጥረታትን እግዚአብሔር እንዲታረቃቸው ነበር። ዝም ትል ነበር። ይህችው አስተዋይነት ጎድሏቸው አባቷና እናቷ እንደወደቁ ታውቃለች። እሷ ግን ዝምተኛት እመቤት ነበረች። ስለዚህ የእመቤታችንን ዝምታ ገንዘብ አድርገን በጎ ዋጋ እንድናገኝ አምላካችን ይርዳን። ስለዚህ እመቤታችን የዝምታችን ተምሳሌት ናት ማለት ነው። ለዝምታችን ተምሳሌታችን ናት። ምሳሌ አድርገን የምንጠቅሳት ናት። በእውነቱ ልብ ብላችሁ አስቡት። ምሳሌ አድርገን እንጠቅሳታለን። ስለዚህ አጠቃላይ ለቅዱሳን ሁሉ ዝምታን የምታስተምራቸው እሷ ናት። ለዚህ ነው አይደል ቅዱስ ሚካኤልን እኮ የእመቤታችን ወንድም የምንለው ለዛ ነው። ታውቁታላችሁ በዝምታው ቅዱስ ሚካኤል አርመመ ወገብርኤል ተደማ አይደለም የምንለው።